ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለሁላችሁ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ነባሮች ደግሞ ኮሜንት፣ አስተያየት አስቀምጡልኝ ማለት ነው። ዛሬ እንግዲህ የምናየው እንጀራ አገጋገር ነው። ዛሬ እንጀራ ጋግረናል ማለት ነው። መጀመሪያ እዚህ እንደምታዩት እርሾ ለማብካት ነው። ዱቄት ካመስን በኋላ እዚህ ጋር አንድ ማንኪያ እርሾ ውሃ ላይ በጥብጨዋለሁ። ከበጠበጥኩት በኋላ ነው ካሜራ መቀረጽ ትዝ ያለኝ፣ ይቅርታ። አንድ ማንኪያ ነው የጨመርኩት ማለት ነው። እዚህ ጋር ደግሞ የታመሰ ዱቄት ነው። ሳምስ አላሳየኋችሁም። እሳቱን በደንብ ቀንሼ ነው ያመስኩት ማለት ነው። እንደዚህ በምታዩት እንግዲህ በመንፊያ ዱቄት እየተነፋ ነው ማለት ነው። ምክንያቱም አይታወቅም ቆሻሻ ምናምን ሊኖር ስለሚችል በአይናችን የማናያቸው ነገሮች ሲታመስ ደግሞ ይድቦለቦላል ማለት ነው። እንደምታዩት የተድቦለቦለ ነገር አለው፣ እሱን ያወጣልናል ማለት ነው። እዩት፣ አያችሁት አይደለ? ግዴታ በዚህ መነፋት አለበት ማለት ነው። እንግዲህ እዚህ ጋር ከእርሾ ጋር ጨምሬ የታመሰውን የነፋሁትን እርሾ እያቦካሁት ነው ማለት ነው። በእጅ እንግዲህ አላቦካሁትም፣ አልተመቸኝ ነበር። በደንብ ቢታሽ አሪፍ ነው። በዚህን መልኩ እርሾ እያቦካሁ ነው ማለት ነው። ቀጥኗል፣ በጣም ቀጭን። ውሃ በደንብ አርጉበት፣ ምክንያቱም እርሾ እንዲጠል ማለት ነው። እርሾ መጥለል አለበት። እርሾ ስለሆነ የካሜራው እርሾ በደንብ እንዲጠል ጣዕም እንዲኖረው እንጀራችን ማለት ነው። እንደዛ አድርጌ ከድና ያስቀምጨዋለሁ ማለት ነው። ለአንድ ቀን ማታ ብቼ ጧት ድረስ ማለት ነው ቢሆነው በቃ አንድ ቀን አዳር ማለት ነው። እዚህ ጋር በመነገታው ማለት ነው አያችሁት፣ እርሾ በጣም ቢጫ ነው። እዚህ ጋር ካሜራው ጋር አላስታወቃችሁም እንጂ ቢጫ ነው። ደፋሁት ማለት ነው። ከዛን ውሃ ደጋግመን ብንደፋው አሪፍ ነው። እንደዛ አድርጌ ደፍቼዋለሁ። እዚህ ጋር ደግሞ ለሾ ጋር የማቦካበት አምሼ ነው። ሌላ የታመሰ ዱቄት እዚህ ጋር ሾ ጋር ጨምሬያለሁ ማለት ነው። እና ይኸው እንደምታዩት እጄን አስገብቼ እንግዲህ በደንብ እያሻው ነው። በደንብ ማለት ነው። በደንብ መታሸት አለበት። እንደ ሀገራችን በደንብ መታሸት አለብን። ቢያንስ 15 ደቂቃ ያክል ማለት ነው። በደንብ እንሻው በወፍራሙ አድርገን። ካሜራ ያው ለመቅረጽ አይመችም። ወደ አወድ የማደርገው እንግዲህ በጣም ይቅርታ ውድ የተከበራችሁ ውድ ቤተሰቦቼ ማለት ነው። በአንድ እጄ ይዤ በአንድ እጄ ነው የማቦካው እና ትንሽ ይከብዳል። እዚህ ጋር በደንብ ካሻሁት በኋላ በደንብ አቀጠንኩት ማለት ነው። ምንም ውሃ ምናምን እንደ ሀገራችን አንጨምርም። እርሾ ላይ ጨምሬ እንደዚህ በወፍራም ማቡካት ምናምን የለም። በቃ አቀጠንኩት ማለት ነው። አቀጠኔው በደንብ ካሻሁት ይኸው ተቀምጠዋል። ለ4 ሰዓት ያክል ማለት ነው። ለ4 ሰዓት ያክል እዩት። ከ4 ሰዓት በኋላ እዩት ኩፍ ብሏል። ገና በደንብ ነው ደስ የሚለው። አይኑ ሲያምር እንዴት ደስ እንደሚል የእውነት ሽታው ለራሱ ደስ ይላል። ያልነገርኳችሁ ነገር ማለት ነው፣ ሳቦካ 1 ማንኪያ ጨው ጨምሬያለሁ ማለት ነው። ትንሽ ማንኪያም ሳይሞላ ጨው ጨምሬያለሁ። ያው ካሜራ ለመቀረጽ አልመቼኝ ስለሆነ ነው። እሺ እንግዲህ እዚህ ጋር እንጀራችን ልጋገር ምጣዳችን አስምተናል። እሺ ምጣድ ነው፣ ሰምታችኋል። ይሄው እንግዲህ በዚህ መልኩ እንጀራችን እየጋገርን ነው። እስኪ ሙያ ከ10 ስንት ትሰጡኛላችሁ አገጋገር? እና ደስ ይላል፣ ያምራል። በጣም ነው የሚያምረው የእውነት ጣዕሙ ለራሱ ሽታው ዋው በጣም ነው ደስ የሚለው። ያት እንግዲህ አከምባሏችን እና በጣም ደስ የሚለው እና የመዳም ቅመሞች እንደዚህ ያደረጋችሁ ሰርታችሁ ብሉ። እኛ ሴትዮችን የለችን ሆኖ እድሉን አግኝተን ነው እንጂ መጋገር አንችልም። ታውቁታላችሁ የኛ ሀገር እንጀራ ይሸታል። ያኔ ትንሽ ኩሽና ምናምን ይሸታል እና ሽታ የማይፈልጉ ሰዎች ደግሞ ትንሽ ስለሚያካብዱ ትንሽ ይከብዳል። እኛ ግን በዛሬው ዕለት ማለት ነው ድፍረት ኑሮን እንግዲህ ለምን አምሮን እንሞታለን ብለን ጋግረን በልተናል። እዚህ ጋር ደግሞ ሁለተኛ እየጋገርኩ ነው። ካሜራውን ይዤ እውት ለመጋገር እንዴት እንደማደርገው ማለት ነው። ግን ያው ደህና ነው። እናንተ አልተበላሸም፣ ምርጥ ነው። ሙያ አለኛ ትላላችሁ እና ደስ ይላል። በጣም ነው የሚያምረው የእውነት የጤፍ እንጀራ ነው የሚመስለው፣ ትክክለኛ ጤፍ እንጀራ። እሳቱን በደንብ ቀንሳችሁት ካመሳችሁት ትክክለኛ ጤፍ እንጀራ ነው የሚመስለው እና ደስ ይላል የምር። እውት አይኑ ሲያምር በእውነት ያው ትንሽ የብረት ምጣድ ስለሆነ ከታች አይኑን አያሳምረውም እንጂ እግዚአብሔርን እውት በጣም ነው የሚያምረው። መጋገር የምትችሉ ሰዎች እየጋገራችሁ ብሉ ማለት ነው። ልክ በዚህ ነው ቪዲዮ ላይ እንዳያችሁት ነው።
ይታ አያምርም? በእውነት አያምርም? በጣም ነው የሚያምረው። እና የምን እንጀራ አምሮት እየጋገራችሁ ብሉ እላለሁኝ። የሚመቻችሁ አንዳንዶቻችን እንግዲህ ይህንን ይመስል ነበረ። አስተያየታችሁን በኮሜንት አስቀምጡልኝ። መልካም ቆይታ ባይ